ሰላም ውድ ቤተሰቦቻችን እንኳን ወደ 5000 ጋርጆ ዩቲዩብ ቻናል በሰላም መጣችሁ። ዩቲዩባችንን ሰብስክራይብ፣ ሼር ያደረጋችሁ ተከታተሉን እስከ መጨረሻው ድረስ በአክብሮት እንጠይቃለን። ዛሬ ብዙዎች የሚቸገሩበትን እኔም እናንተም ሁሉም ሰው የሚቸገርበትን አንድ ሀሳብ እናነሳለን። ዛሬ ከእናንተ ከቤተሰቦቼ ጋር እንድንወያይበት የፈለኩት ርዕስ ጸሎት ነው። ጸሎት አብዛኛውን ሰው የሚቸገርበት ለመጸለይ ሲያስብ ድካም የሚሰማው ብዙ ነገሮች ሀፕን የሚያደርጉበት ነው። እኔንም ጭምር ማለት ነው። እኔ በህይወቴ የተቸገርኩበት ነገር ቢኖር ጸሎት ላይ ነው። ጸሎትን ሳስብ ሌላ ነገር እየሰራ በጣም ቀላል ነው። ከኔ ልምድ ተነስቼ ብነግራችሁ ብዙ ነገሮች ላይ ትኩረቴ ምንም ችግር የለውም እንትን አይለኝም። ልክ ጸሎት ሳስብ ግን ትኩረቴ ሳባን በሆነ ነገር ወደ ሌላ ትኩረት ሄዳለሁ፣ ሌላ ትኩረት አደርጋለሁ። ቁሜ በአይምሮ ይሁን ነገር ይመጣብኛል። ሞር ደግሞ እንቅልፍ በጣም እንቅልፍ ያስቸግረኛል። ይሄ እኔ ጋር ብቻ አይደለም፣ ብዙ ሰዎች አውጥተን ያልተናገርነው ነገር ግን መናገር ፈልገን ያልተናገርነው በውስጣችን የሚያስቸግረን ነገር ነው። ጸሎትን ስናስብ እንቅልፍ ይለናል። የተለያየ ነገር አይምሯችን ውስጥ መጥፎ ነገር ይመጣል። ቀን ያየነው ነገር ግልብጥ ብሎ አይምራችን ላይ ይመጣል። ይሄ ሁላችንም ጋር ያለ ነው። ነገር ግን ብዙም አውጥተን አንናገርም። እንቅልፋችን ይመጣል፣ በቃ እናዛጋለን ምናምን። ጠዋትም እኮ ነው ገና ከእንቅልፋችን ተነስተን ስልካችን ሳንነካካ ወደ ጸሎት ስንሄድ ራሱ እንደዚህ አይነት ነገሮች ያጋጥሙናል። ግን ቲቪ ስናይ፣ ስልክ ስንነካካ ወይ ቲክቶክ ላይ ከጓደኞቻችን ጋር ምናምን እንቅልፍ ይጠፋል። በስንት መከራ ለምንን ሁላ የማይመጣበት ቀን አለና ይሄ ችግር ከምን የመጣ ነው? መፍትሄውስ ምንድን ነው? ለምንስ እንደዚህ እንሆናለን? ለምንስ እንቸገራለን? መጸለይ እንዴት አቃተን? ከፈጣሪ ጋር ጸሎት ከፈጣሪ ጋር የሚያገናኘን ነው። ነገር ግን ጸሎት ላይ ስንቆም ይሄ ነገር ይከሰትብናል። እናም ራሳችንን እንወቅሳለን። እኔ ልክ አይደለሁም እንዴ ብለን እንድናስብ ያደርገናል። አምላኬ ሆይ አንተ ፊት ቁሜ እንደዚህ እንዳረግ አንተ ፈቅደህልኝ ነው ምናምን ብለን ሁላ ብናስብበት ምንጨነቅበት። ከኔ ልምድ ብነግራችሁ እኔ ቁሜ ማለቅስበት መንገድ አለ። ልክ አይደለሁም እንዴ ብዬ በጣም ማለቅስበት ቀን አለ። ምክንያቱም አስቀየምኩት ፈጣሪና እንዴ ፊት ላይ ቁሜ እንዴት ሌላ ነገር ታሳስበኛለህ ብዬ አለቅሳለሁ። ይሄ ሁላችንም ላይ ያለ ነው። እንዴት ወደ መፍትሄው እንሄድ ነው ነገሩ። እና እስኪ አንድ 5 ነገሮችን እንደ መፍትሄ እናንሳና በዛ ላይ እናውራባቸው። አንደኛው የአካል መድከም ነው። ቀኑ ሙሉ ስንደክም ከዋለን ስራ ላይ ስለምንውል ይደክመናል። ትንሽ እረፍት አድርገን ወደ ጸሎት ብንሄድ፣ እንደ ደከመን ተነስተን ጸሎት ላይ ባንቆም ትንሽ እረፍት አድርገን በሰዓቱ በተመሳሳይ ሰዓት በምንጸልይበት ሰዓት ያንን ነገር ብናከናውን እንደ አንድ መፍትሄ እሱን እንጠቀም። እስኪ እረፍታችን እሱ እናደርጋለን ማለት ነው። ትንሽ እረፍት ካደረግን በኋላ ለመጸለይ መሞከር። የእንቅልፍ ጊዜያችን ትንሽ ናፕ ማድረግ 15 ደቂቃ ናፕ ካደረግን በኋላ ወደ ጸሎት ብንሄድ። እንደመጣን ከሄድን ግን እንቅልፍ አለ፣ ድካም አለ፣ በጣም ነው የሚከብደው። ስለዚህ ራሳችን እንድንል ያደርገናል። አንዱ እሱ ነው። ሁለተኛው ያው መንፈሳዊ ፈተና ነው። መንፈሳዊ ፈተና ግድ ነው፣ ማንኛችንም ላይ የሚከሰት ነገር ነው። ሰይጣን ጥሩ ነገር ስትሰሩለት ምንም አይላችሁም። የሱን ስራ ስትሰሩለት ያበረታታችኋል ማለት ይቻላል። ነገር ግን ያው ሰይጣን ከፈጣሪ ተቃራኒ አይደለ? የፈጣሪን ነገር ስትሰሩ እጅግ ፈተና ላይ ትወርቃላችሁ። ስለዚህ ያንን በመስገድ ትንሽ በመስገድ መጽሐፍን ትንሽ በማንበብ 1 ገጽ 2 ገጽ በማንበብ ያንን ወደዛ ትኩረት በመሳብ እሱን ነገር ብናደርግ እግዚአብሔርም ይረዳናል። ምክንያቱም ፈተና ኃይል የለውም። በነገራችሁ ላይ ዲያብሎስ ኃይል የለውም። ፈተና ሊፈትን ይችላል ግን ኃይል የለውም። ስለዚህ ኃይላችን በእግዚአብሔር ነውና ፊታችንን ወደ እግዚአብሔር አዙረን ኢቭን እየተሳሳተን እንኳን ቢሆን ጸሎቱን እየተሳሳተን እንኳን ቢሆን ደጋግመን በማንበብ ደጋግመን በመጸለይ የጠፋብንን ቃል ደግመን በማለት ወደዛ መግባት ማለት ነው። አንድ እሱ ነው። አንዱን ነገር ወደዛ ማድረግ። ሶስተኛው የቅዱሳንን ታሪክ ማንበብ።
ስንክሳሮችን ማንበብ፣ ቅዱሳን እንዴት ለእግዚአብሔር ራሳቸውን እንደሰጡ እሱን ማንበብ፣ እሱን ስናይ እንበረታለን። ልንወርቅ የነበርነው ሰዎች እንበረታለን። ስለዚህ የቅዱሳን አባቶችን ቅዱሳትን የነሱን መጽሐፍ ማንበብ፣ ትዕግስታቸውን እንዴት በትዕግስት ዳቢሎስን እንደሚያሸንፉ እሱን በማንበብ እሱ ላይ ትኩረት በማድረግ አንዱን ፈተና ልናቃልለው እንችላለን። ማለትም ያው ትንሽ ወደ መንፈሳዊ ህይወት ሲገቡ ቀላል አይደለም። ስለዚህ ያንን መንፈሳዊ ህይወት ለማጠንከር እነዚህን ብናደርግ መታገስ፣ በጸሎት ጸንቶ መቆየት። አራተኛው መፍትሄ ምንም ነገር ሳትነቁ ገና ከእንቅልፋችሁ እንደተነሳችሁ እንደ ቻሌንጅ ብናደርገው፣ ልክ ከእንቅልፋችን እንደተነሳን ፊታችን እንደታጠብን ወደ ጸሎት ብንሄድ ምንም ነገር ሳናደርግ አላርማችን አጥፍተን ምንም ነገር ሳንነካካ ዛሬ ምን ልኮልኛል ምን ተልኮልኛል እያልን ቴክስታችንን ከማየታችን በፊት ፊታችንን ታጥበን ወደ ጸሎት ብናረግ፣ ፊታችንን ወደ ጸሎት ብናዞር፣ ስልኮችን አለመንካት፣ ፊታችንን በቀዝቃዛ ውሃ መታጠብ። እንደዚህ በተለይ ሙቀት አካባቢ ያው ስደት ላይ ያላችሁ ሙቀት አካባቢ ያላችሁ የተለያየ አካባቢ ያላችሁ ሰዎች ጧት ቅዝቅዝ ባለ ውሃ መታጠብ የሚችል ሰው ሻወር ቢወስድ እና በቃ መጽሐፉ ላይ ትኩረቱን ወደ መጽሐፉ ቢያደርግ፣ ከመጸለይ በፊት አማትቦ የመጽሐፍ ቅዱስ አንድ ምዕራፍ ማንበብ፣ ከዛ እሱን ካነበበ በኋላ ወደ ራሱ አይምሮውን ይሰበስባል። ወደ ጸሎቱ ለመመለስ ይቻላል። እና ስንጸልይም ጌታ ሆይ ልቤን ሰብስብልኝ፣ በጸሎት እንድጸና አድርገኝ ብለን ብንጸልይ፣ ይሄንን ብናደርግ እርግጠኛ ነኝ ወደ ጸሎት ቦታ ወደ ጌታ ሆይ ልቤን ሰብስብልኝ እባክህ ብለን ብንለምነው፣ በጸሎት እንድጸና አድርገኝ ብለን ብንለምነው እሱም ይረዳናል፣ እግዚአብሔርም ይረዳናል፣ እኛም ትኩረት እናደርጋለን። የመፍትሄ የመጽሐፍ ቅዱሶችን ማስታወሻ መያዝ፣ እያንዳንዷን ትንሽ ነገር መያዝ። ሁሉንም ማንበብ አይደለም፣ ሁሉንም እንደ ተመችቶኛል እና ላንብብ አይደለም። ማለትም በአንዴ ሁሉም ተነቦ መጽሐፍ ቅዱስ ጥልቅ ነው። ስለዚህ በአንዴ ሰደድ ንባብ አይደለም የሚነበብ። ስለዚህ ማስታወሻ መያዝ ትንሽ ለማንበብ፣ ከዛ በኋላ ቀስ እያሉ ማንበብ ነው። መጨረሻ ምንላችሁ ነው? ይህን ጸሎት አለማቋረጥ፣ ጸሎት ላይ ቁመን በቃ ምንም ነገር ሊኖርብን ይችላል። ምንም ነገር መጥፎ ነገር ሊከሰትብን ይችላል። አቋርጠን ልንነሳ እንችላለን። በጣም ብዙ ነገሮች ትዝ ይሉናል። በጣም ብዙ ነገር መጥፎ ነገር ያሳስበናል ምናምን። ሰው ቁሞ የሆነ ነገር ያስባል። በቃ ቁሞ እኮ ለጸሎት ስለመግደል ሊያስቡላ ይችላል። የሰው ልጅ እኮ አይምሮ በጣም ከባድ ነው። ምክንያቱም ሰይጣን ስለሚፈትነው፣ ሰውየው ሳይሆን ሰይጣን ስለሚፈትነው። ስለዚህ ያንን ነገር እግዚአብሔር ፊት ቆሞ እንኳን ያንን ሰው ስለማጥፋት፣ ያንን ሰው እንዴት አድርጌ ልግደለው፣ እንዴት አድርጌ ላጥፋው፣ እንዴት አድርጌ የሆነ ነገር ላድርግበት ብሎ ሁሉ ያስባል። ስለዚህ እናንተ እሱን ትታችሁ ይሄንን የሚያሳስባችሁን ጌታ ሆይ ይሄ ነገር ከኔ አይደለም፣ ከኔም ካንተም አይደለም፣ ይሄ ከዳቢሎስ ነው፣ እባክህ አስወግድልኝ ብላችሁ በጸሎታችሁን መቀጠል፣ መጸለይ፣ መለመን፣ መውደቅ፣ መስገድ ነው። ይሄን ካረጋችሁ ምንም ነገር የማይስተካከልበት ጉዳይ የለም። ሁሉም ነገር ይስተካከላል። ግን በአንዴ አይደለም፣ በቀስታ ቀስ ብለን ካልሆነ በተለይ እንደዚህ ስደት አካባቢ የምንኖር ሰዎች የሆነ ነገር ይፈትነናል፣ ብዙ ነገሮች ይፈትኑናል። ያንን ፈተና ለማለፍ እነዚህን ነገሮች ማድረግ ይጠበቅብናል። ያው አገር ቤት ያለ ሰው ኦፍኮርስ ቅርብ ነው ቤተክርስቲያን ሄዶ አትሊስት የሆነ ነገር ይጸልያል። እኛ ግን ቤታችን ነው የምንጸልየው። ብዙ ጊዜ ወደ ሌላ ቦታ እንሄድም። ቤተክርስቲያን ቅርባችን ከሌለ ቤት ውስጥ ነው ጸሎት ልናደርግ የምንችለው። ቤት ውስጥ ስንጸልይ ግን በርትተን መጸለይ አለብን፣ መታገል አለብን፣ መውደቅ መነሳት አለብን። በቃ ከአምላክ ጋር መውደቅ መነሳት ግድ ነው። አምላክ እባክህ በቀኝህ አስቀምጠኝ ብለን መጸለይ አለብን። እግዚአብሔር ይረዳናል። አንፍራ። ችግርም ካለብን አውጥተን መናገር አለብን። ከአምላካችን ጋር እናወራለን። ከነሳ አባቶቻችን ጋር ማውራት ግዴታችን ነው። ደብቀን ከያዝነው ግን መፍትሄ አናገኝለትም። ስለዚህ በምንጸልይበት ጊዜ ራሳችንን ለፈጣሪ ሰጥተን ስልካችን ምናችን እርሱት። ቢመጣ በአንደበታችሁ የሆነ ነገር መጥፎ እንኳን ቢከሰት እሱን ነገር እንትን ብላችሁ ኢግኖር አድርጋችሁት ወደ ጸሎታችሁ መቀጠል አለባችሁ ያለው። ዛሬ ዋናው ነገር እንቅልፍ አሸነፈን ብለን ተስፋ አለመቁረጥ። ምክንያቱም እግዚአብሔር ታጋሽ ነው።
ልጆችንን ስንወድቅ ዝም አይለንም። ሰው ወደ እሱ እንድንመጣ ይገፋፋናል። እግዚአብሔር በምህረቱ ያስበናል። ምንም ኃጢአተኛ ብንሆን የእሱ ልጆች ነን። ስለዚህ ከስሩ እንዳንጠፋበት ይፈልጋል እና እኛም ተስፋ አለመቁረጥ ነው። ቤተሰቦቻችን ቪዲዮን ከወደዳችሁት ሼር፣ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ እንዲዳረስ ለጓደኛ እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። ስለነበረን ጊዜ እጅግ በጣም አመሰግናለሁ። በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም ሁንልኝ። ጸሎታችሁን እግዚአብሔር ይስማው፣ እኛንም ይስማል። አመሰግናለሁ።